ሰላም ሰላም እንዴት ናችሁ የዩቲዩብ ቤተሰቦቼ በዛሬው ቪዲዮ ፖፖ ላይቭ ጋር የሚገኙትን የቪአይፒ አይነቶች አንድ ባንድ እናያለን። ቪዲዮ ላይክ በማድረግ ጀምሩት። ፖፖ ላይቭ ጋር የሚገኙ አራት አይነት ቪአይፒዎች አሉ። የመጀመሪያው ቪአይፒ ኖርማል ቪአይፒ ነው። ኖርማል ቪአይፒ ሲንገል የምናወጣው 95000 ኮይን ነው። የሚያገለግለውን ደግሞ ሎወር ነው። በየቀኑ 3500 ይሰጠናል። በየቀኑ 3500 ሲሰጠን አጠቃላይ ባንድ ወር ያክል ወይ ደግሞ በ30 ቀን ውስጥ 105000 አድርጎ 95000 ኮይኑን ይመልስልናል። ግን ይሄን ሪሲቭ የምንለው በየቀኑ ነው ማለት ነው። ላይቭ ፍሎት ታግ ነው። ሁለተኛው ደግሞ የምናገኘው ጥቅም ኖርማል ቪአይፒ ያለው ሰው አንዴ መጻፍ ይችላል። ቪአይፒ የሌለው ሰው ግን ለመጻፍ ቢፈልግ 500 ኮይን ይጠይቃል ማለት ነው። ሌላው ደግሞ ፕላትፎርም ስፒከር አንድ ይፈቀዳል። ፕላትፎርም ስፒከር ማለት ይሄኛው ነው። ኖርማል ቪአይፒ የሌለው ሰው ደግሞ 2000 ኮይን ከፍሎ ነው ስፒከር ጋር መጻፍ የሚችለው ማለት ነው። ሌላው ደግሞ ፕላትፎርም ፍሎት ታግ ነው። ኖርማል ቪአይፒ የሌለው ሰው ፍሎት ታግ ለመጻፍ 2000 ነው የሚጠየቀው። ሌላው ራንኪንግ ነው። ራንኪንግ ምን ማለት መሰላችሁ? ላይቭ ጋር ያለ ሰው ላይቭ ጋር ኖርማል ቪአይፒ የሌለውም ያለውም ሰው ሲገባ ራንክ መጀመሪያ የሚመጣው ቪአይፒ ያለው ሰው። ሌላው ደግሞ ሰው ጋር ቴክስት ለመላክ ስንፈልግ ቪአይፒ ካለን ኖርማል ቪአይፒ ያለው ሰው 30 ጊዜ ሰውን ሃይ ማለት ይችላል በነፃ ማለት ነው። የሌለው ሰው ደግሞ 10 ኮይን እየላከ ነው ቴክስት መላክ የሚችለው ማለት ነው። ሁለተኛው ደግሞ ሱፐር ቪአይፒ ነው። 450,000 የሚያገለግለው ደግሞ ለአንድ ወር ያክል ነው። ስለዚህ በየቀኑ የምንሰበስበው 16000 ኮይን እንሰበስባለን። እሱ ደግሞ በአንድ ወር ያክል ሲሰበሰብ 480,000 አድርጎ ይመልስ። ላይቭ ፍላት ታግ 2 ነው የሚሰጠን። ፕላትፎርም ስፒከር አንድ ይሰጠናል። ፕላትፎርም ፍላት ታግ ደግሞ አንድ ይሰጠናል። ሃይ ራንክ ሁሉም ጋር ያለ ነው። ፐር ያለው ኖርማል ቪአይፒ ካለው ላይ ጋር ይሆናል ማለት በገዛ ነው ቪአይፒ ላይ ደረጃ ይወጣላቸዋል ማለት ነው። 99 ጊዜ ሜሴጅ መላክ እንችላለን ማለት ነው። ሌላው ደግሞ ዳይመንድ ቪአይፒ የሚያስፈልገው 1 ሚሊዮን ነው። የሚያገለግለው ለአንድ ወር። በየቀኑ የምንሰበስበው ደግሞ 35000 ኮይን ነው። ሲመለስልን 1 ሚሊዮን 50,000 ሆኖ ነው። ስለዚህ 50,000 ትርፍ እናገኛለን ማለት ነው። ላይቭ ፍሎት ታግ 5 ነው በቀን የሚፈቀደው። ፕላትፎርም ስፒከር 2 ነው። ፕላትፎርም ፍላት ታግ 2 ነው። ሃየር ራንክም አለው። ነምበር ኦፍ ግሬቲንጉ ደግሞ 199 ነው። ስለዚህ 199 ጊዜ ምንም ሳንከፍል ከሰዎች ጋር ሜሴጅ መላላክ እንችላለን ማለት ነው። ሌላው ደግሞ ኤስቪአይፒ ነው። ከዚህ በፊት ያየናቸው 3 ቪአይፒዎች የሚያገለግሉ ለአንድ ወር ያክል ሲሆን ኤስቪአይፒ ግን ከሌሎች ለየት የሚያደርገው 1 አመት ነው የሚያገለግለን። የሚገዛውም ደግሞ 12 ሚሊዮን 990,000 ኮይን ነው። በቀን ውስጥ የሚሰጠን 35,000 ኮይን ነው። 5 ደግሞ ላይቭ ፍሎት ታግ ይሰጠናል። ፕላትፎርም ስፒከር 2፣ ፕላትፎርም ፍላት ታግ ደግሞ 2፣ ሃይ ራንክም አለው። እንዲሁም ከሁሎችም ይሄ ካለ የመጀመሪያው ራንክ ጋር የሚቀመጠው ኤስቪአይፒ ነው ማለት ምክንያቱም ከዚህ በላይ ሌላ ቪአይፒ ስለሌለ። ግሬቲንግ ጋር ደግሞ 199 ናቸው። የምናገኘው ፕሪቪሌጅ ነው። ይሄን ይመስላል። በቀጣይ ቪዲዮ እንዴት ቪአይፒ እንደምንገዛና ፋየርወርክ ደግሞ እንዴት መስራት እንደምንችል እሰራላችኋለሁ። ማንኛውም ጥያቄና አስተያየት ካላችሁ ኮሜንት ጋር ጻፉልኝ። ሰብስክራይብ ማድረጋችሁ እንዳትረሱ። ቻው።